የዛሬው የትርኢት ርዕሳችን ታማኝ ውሻ የሚል ነው። በአንድ ሀገር ውስጥ ልዑል ሎዌሊን በመባል የሚታወቅ አንድ መልከ መልካም ሰው ይኖር ነበር። ልዑል ሎዌሊን ጌለርት በመባል የሚታወቅ አዳኝ ውሻ ነበረው። ለልዑሉ ጌለርትን በስጦታ መልክ ያበረከቱለት የባለቤቱ አባት ናቸው። ጌለርት ቤት ውስጥ ሲውል ፍጹም ሰላማዊ ሆኖ ቀኑን ያሳልፋል። ሰዎችን የመተናከል ባህሪ ጨርሶ አይታይበትም። ከጌታው ጋር ግን አደን ሲወጣ ጸባዩ ይቀየራል። ጫካ ለጫካ እንደ አንበሳ እያገሳ መሮጥ ይወዳል። በተለይ የሚታደን እንስሳ ሲያይ ቁጭ ብድግ ያደርገዋል። የጌታውን ትዕዛዝ ገና እንደሰማ ክንፍ ያወጣ ይመስል በፍጥነት እየሮጠ ማባረር ይጀምራል። ከእርሱ የሚያመልጥ አንዳችም እንስሳ አልነበረም። ከዕለታት አንድ ቀን ግን ልዑል ሎዌሊን ወደ አደን ለመውጣት ተነሳ። ርቆ ከመሄዱ በፊት ግን ቤተ መንግስቱ ፊት ለፊት ቆመና እንደተለመደው የአደን ጥሩምባውን ነፋ። የጥሩምባው ድምፅ ሲሰማ በቤተ መንግስቱ ውስጥ የሚገኙ አዳኝ ውሾች በሙሉ እየተጫጫሁ በልዑሉ ዙሪያ ተሰባሰቡ። ጌለርት ግን ብቅ አላለም ነበር። የጌለርትን አለመኖር ሲመለከት ልዑሉ በድጋሚ ጥሩምባውን ነፋና ጌለርት ጌለርት እያለ ደጋግሞ ተጣራ። ጌለርት ግን አሁንም ብቅ አላለም ነበር። ልዑሉ የጌለርትን አለመኖር ባየ ጊዜ እዚያ ቆሞ እሱን በመጠበቅ ጊዜውን መጨረስ አልፈለገም ነበር። ሌሎቹን ውሾች አስከትሎ ወደ አደን ወረደ። ፈጣኑና ደፋሩ ጌለርት ባለመኖሩ ግን አደኑ አልቀናውም ነበር። እያዘነ ከመምሸቱ በፊት ወደ ቤተ መንግስቱ ተመለሰ። ልዑል ሎዌሊን የቤተ መንግስቱን በር ከፍቶ ሲገባ መጀመሪያ ያገኘው ጌለርትን ነበር። ጌለርት ጌታውን ለመቀበል እየሮጠ ወደ ጌታው እየመጣ ነበር። ጌለርት ሰውነቱ በሙሉ በደም ተለውሷል። ጥርሶቹ በደም ታጥበዋል። ትኩስ ደም ከአፉ ላይ ይንጠባጠባል። ልዑል ሎዌሊን ይህን ሲመለከት በድንጋጤ ድርቅ ብሎ ቀረ። ጌለርት ግን የጌታውን ገጽታ መለወጥ ያጤና አይመስልም። ጌታው እግር ስር እየተንከባለለ ለጌታው ያለውን ፍቅር መግለጽ ቀጠለ። ልዑል ሎዌሊን ሕፃን ልጅ ነበረው። ሕፃኑ ግፋ ቢል 1 ዓመት ቢሆነው ነው። ይህንን ሕፃን የሚያጫውተውና የሚጠብቀው ደግሞ ጌለርት ነበር። አሁን ከጌለርት አፍ ላይ የሚንጠባጠበውን ደም ሲመለከት ከፍተኛ ጥርጣሬ አደረበት። በድንጋጤ ናላው ዞረ። እንዳበደ ሰው እየሮጠ ወደ ሕፃኑ መኝታ ክፍል አመራ። መኝታ ቤቱን ከፍቶ ሲመለከት በድንጋጤ አፉን ከፍቶ ቀረ። ክፍሉ ዳር እስከ ዳር በደም ተለውሷል። በፍርሃትና በሽብር እንደተዋጠ ወደ ሕፃኑ አልጋ አሻግሮ ተመለከተ። አልጋው ስፍራው ላይ ሕፃኑ የለም። ከነበረበት ተነስቶ ክፍሉ መካከል ላይም የለም። በአፍጢሙ ተገልብጧል ብሎ በማሰብ እየፈራና እየደነገጠ ተመለከተ። አልጋው ቦታም እንዳለ በደም ተጨማልቋል። አይኑን ማመን ተስኖት የተርበተበተና የተንቀጠቀጠ ደጋግሞ ዙሪያውን አማተረ። መኝታ ቤቱ ውስጥ ኮሽ የሚል ድምፅ አልነበረም። እዚያም እዚህም ከፈሰሰው ደም በስተቀር የሚታይ ነገር አጣ። ይህንን ደም እንደለበሰና ሙሉ ክፍሉ እንደተበላሸ ባየ ጊዜ ሲመለከት ጌለርት ልጁን እንደበላው አሰበ። ሰውነቱ በእልህና በቁጣ እየነደደ ጌለርት ሲል ድምፁን ከፍ አድርጎ ተጣራ። ጌለርት የጌታውን ጥሪ ሰምቶ አልዘገየም። ጅራቱን እያወዛወዘ ወደ ጌታው ቀረበ። ጌታው በቁጣ ነዶ ስለነበር ቆም ብሎ ለማመዛዘን ጊዜ አልነበረውም። አንተ ክፉ ጭራቅ፣ እንዴት ብደፍር ነው ልጅን ቁርጥምጥም አድርገህ የበላኸው ሲል ሰይፉን መዘዘና በቁጭት አንገቱ ላይ አሳረፈበት። ጌለርት ለመሸሽ ሆነ ለመከላከል ሙከራ አላደረገም። ክፉኛ ቃሰተና የጌታውን አይኑን እያየ ለዘላለሙ አሸለበ። የጌለርት ነፍስ ከወጣች በኋላ ግን በዚያ ክፍል ውስጥ ሌላ አስደናቂ ነገር ተፈጠረ። በጌለርት ተበልቷል የተባለው ሕፃን ልጅ በአፍጢሙ ከተገለበጠበት አልጋ ስር ቀስ ብሎ ወጥቶ እየዳኸ ወደ አባቱ ዘንድ መጣ። ከአልጋው አጠገብ ደግሞ አንድ ትልቅ አስፈሪ ተኩላ ሰውነቱ ተቦጫጭቆና በደም ተለውሶ ተጋድሞ ይታያል። ልዑል ሎዌሊን ይህንን ሲመለከት የተፈጠረውን ነገር ለማወቅ አላዳገተውም። ጌለርት ከሚወደው አደን የቀረው ሕፃኑን ለመጠበቅ ነበር። በጥበቃ ላይ በነበረበት ጊዜ ደግሞ ሕፃኑን ገድሎ ለመብላት ያ ተኩላ መጥቶ ነበር። ጌለርትም ከዚህ ክፉ ተኩላ ጋር ክፉኛ ተናንቆ ተኩላውን በመግደል ልጁን አድኖለት ነበር። ይህንን የፈጸመው የጀግንነት ገድልን ግን
ንጉሥ ሌዊሊን አልተረዳው። በስተት የታማኝ ውሻውን ሕይወት በስለት ቀጥፎት ጣለው። ልዑል ሌዊሊን ይህንን ሲረዳ ልቡ በሐዘን ተሰበረ። ይሁን እንጂ አንዴ ገሎታልና ለታማኝ ውሻው ምንም ሊያደርግለት አልቻለም። በሐዘን እያነባ ከቤተ መንግስቱ ፊት ለፊት ላይ በሚገኝ ኮረብታ ላይ በክብር ቀበረው። ያንን የቀብር ስፍራ ኃላፊ አግዳሚው ሲመለከት ይኖራል። መቃብሩ ዛሬም ድረስ አለ። ሰዎች የታማኙ ጌለርት መቃብር እያሉ ይጠሩታል። ልጆች አያችሁ አይደል? ታማኝነት መቼም ጊዜ ቢሆን ዋጋ ያስከፍላል። እናንተም ደግሞ አንድም ነገር ሰው ሲያጠፋ በችኮላ አትወስኑ። ምክንያቱም ያ ሰው ያን ያረገበት ምክንያት ሊኖረው ይችላል። ልጆች እናንተ የነገ ሀገር ተረካቢዎች ናችሁና ደጉን ሁሉ እመኝላችኋለሁ። እስከ ቀጣይ ጊዜ በሰላም ቆዩ።